እናንተ ዛሬ ማለት ነው እንደ ድሬዳዋ ዩኒቨርሲቲ የካልቸር ዴይ ነው። በኢትዮጵያ ደረጃ ይመስለኛል በህዳር 29 ባለፈው ቀን ነው የተከበረው። ግን እንደ ድሬዳዋ ዩኒቨርሲቲ ደግሞ ዛሬ ነው የሚከበረው። ዛሬ ቅዳሜ ማለት ነው እና እኛ አልተዘጋጀንም። እኛ ፍሬሾች አንዘጋጅም። እነሱ ግን በጣም ተዘጋጅተዋል። አሁን ሲያልፉ አይቼ በቃ በጣም ነው የገረመኝ። አብረን እንከተል እናያቸዋለን። ተከተሉኝ። ይመስለኛል ጋይስ እየደረሰን ነው። እዛ ጋር ፎቶሹት እያደረጉ ነው መሰለኝ። ወይኔ በኢየሱስ እንዴት አባቱ ነው የሚያምሩት! ዋው በዚህ ልክ ባህል ልብስ አለ እንዴ? አንተ ፈርስት ታይም ነው እንትን ሳይ ሲሆን የምቀርብ ብለን አንድ ለሰንተር እናደርጋለን ብዬ አስባለሁ። ተከተሉኝ አብራችሁ። እሺ በመጀመሪያ በጣም አምሮብሻል። እናመሰግናለን። እሺ ዛሬ ከማን ጋር ነኝ? እኔ ሰሎም ይባላል። ከሰሎም ጋር የለበሽው አለባበስ ምን ይገልጻል? የለበስኩት አለባበስ የቦረና ነው። የቦረና ባህል ሀገር ልብስ ነው እና ለእንትኖች የሚሆን ማለት ለወጣቶች የሚሆን ነው ወይስ ላገቡት ምናምን? ይሄ ላላገቡት ነው። ያገቡት እዛ የሚለይበታል። ይሄ ላላገቡት ነው። እሺ በጣም አምሮብሻል። አመሰግናለሁ ኢንተርቪው ስላደረግሽኝ። መልካም በዓል ይሁንልሽ። እሺ በመጀመሪያ በጣም አምሮባቸዋል። እሺ እናመሰግናለን። እሺ ስማችሁ ማን ልበል? እሺ ነው ቤተልሔም ይባላል። መሳሪያ። እሺ በጣም ነው ያማረባችሁ። የምን ሀገር ልብስ ነው የለበሳችሁት? ልብስ እኛ የለበስነው የወሎ የራያ ቆቦ አልበሳት። የራያ ቆቦ። በጣም ነው ያማረባችሁ። መልካም በዓል ይሁንላችሁ። በጣም አመሰግናለሁ። እሺ እናመሰግናለን። እሺ መናገር የምትፈልጉት መልእክት ካለ? ሙሉ የግቢ የድሬዳዋ ዩኒቨርሲቲ ተማሪዎች እንኳን ለካልቸር ዴይ በሰላም አደረሳችሁ። መልካም በዓል። እንኳን አደረሳችሁ ለካልቸር። እሺ በመጀመሪያ በጣም ነው ያማረው። አመሰግናለሁ። እሺ የለበስከው የሀገር ባህል ልብስ ምንን ይገልጻል? እሺ አመሰግናለሁ። የለበስኩት የአርሲ ነው የለበስኩት። በጣም ያምራል። እና በዓሉን እንዴት እያሳለፍከው ነው? በዓሉ ከአምና ይልቅ ዘንድሮ በጣም ደስ የሚል ነው። በጣም ነው እያከበሩ ነው። ሁሉም ብሔር ብሔረሰቦች ሁሉ እዚህ ተገኝቶ እያከበሩ ነው። በጣም ደስ የሚል ነው። እሺ በጣም አመሰግናለሁ። ማስተላለፍ የምትፈልገው መልእክት አለ? የምፈልገው ለሁሉም እንኳን ለካልቸር ዴይ አበቃችሁ ለማለት እወዳለሁ። በጣም እኔም አመሰግናለሁ። መልካም በዓል ይሁንልኝ። ቴንክ ዩ። እሺ በመጀመሪያ በጣም አምሮባችኋል። እሺ እናመሰግናለን። እሺ ስማችሁ ማን ልበል? እኔ ዳግም ብዙ ወርቅ ይባላል። ዘመን አስቻለ ይባላል። እሺ የለበሳችሁት የሀገር ባህል ልብስ ምንን ይገልጻል ወይም ምንን ይወክላል? አለባበሳችን ያው የአረንዛው ጎጄ የጎጃም አለባበስ ነው። ያንተም እንደዛ? አረንዛው ደግሞ እና በዓሉ እንዴት ነው? በምን አይነት ሁኔታ እያሳለፋችሁ ነው? ያው እንግዲህ በዓሉ በጣም አሪፍ ነው። እኛ ብርቅዮችም ብንሆን ሁለታችን ብቻ ነን። ያው ከወንድ ጎጃም አበበ ፎጣችንን ለብሰን ያለነው። ለቀጣዩ ለሚመጣው ደግሞ እንግዲህ በስፋት ይከበራል ብለን እናስባለን። እሺ በጣም ጥሩ ነው። በመጨረሻ ማመስገን የምትፈልጉን መልእክት ካለ? እሺ በቃ እንዳጠቃላይ ሁሉንም የዩኒቨርሲቲውን ተጠቃሚዎች በአጠቃላይ እናመሰግናለን። እኔ ለመላው የኢትዮጵያ ሕዝብ እንዲሁም ለፈጠረኝ ለአማራ ሕዝብ በሙሉ ምስጋና ይድረስልኝ። በጣም አመሰግናለሁ ጊዜያችሁን ስለሰጣችሁ። እሺ የዩቲዩባችን ተከታታዮች በሞላ ጎደል ይህን ይመስላል የካልቸር ዴይ በድሬዳዋ። እንደወደዳችሁ ተስፋ አደርጋለሁ። ከጠበቅነው በላይ ነው። በጣም ባህላቸውን እያሳዩ ይገኛሉ እዚህ ጋር እና ለዚህ ቻናል አዲስ የሆናችሁ ቪዲዮውን ሰብስክራይብ አድርጉ። ኮሜንት ላይ ሀሳባችሁን ግለጹ። ቀጣይ የት እንሂድ፣ የት እንስራ፣ ምን እንስራ የሚለውን ንገሩን። እንወዳችኋለን። ባይ ባይ።